ሰላም እንዴት አላችሁ የተወደዳችሁ የኮንዶሚኒየም ቤት በተመለከተ መንግስት አዲስ መረጃ ይፋ አድርጓል። ኮንዶሚኒየም ቤት በ2018 ዓመተ ምህረት እገነባለሁ ዋና ትኩረቴም ይሄ ነው ብሏል። በዚህ ዙሪያ ላይ ዝርዝር መረጃ ሰጣችኋለሁ። እነማንን ይመለከታል፣ እንዴትስ ታገኙታላችሁ፣ እጣው እንዴት ይወጣል የሚለውን ዝርዝር መረጃ ከኔ ታገኛላችሁ። አብራችሁን ቆዩ። አስቀድማችሁ ግን ቻናሉን ላይክ፣ ሰብስክራይብ፣ ሼር አድርጉ። በተለይ ላይክ እና ኮሜንት እንዳትረሱ። ወደ ቪዲዮ። ሰላም እንዴት አላችሁ የከፍ ቲዩብ ተመልካቾቻችን። እንግዲህ በኢንቨስትመንት ላይ ፎከስ የሚያደርገው ከፍ ቲዩብ ዛሬም እንደተለመደው ወደ እናንተ መቅረቡን ጀምሯል። መግቢያ ላይ እንደነገርኳችሁ የአዲስ አበባ ከተማ አስተዳደር ምክር ቤት የአምስተኛ ዘመን የስራ ዘመኑን ስብሰባ አከናውኖ ነበረ። በዛ ጊዜም የከንቲባው ጽህፈት ቤት ባወጣው መረጃ መሰረት የከተማዋ ከንቲባ በምክር ቤቱ ንግግር ባደረጉበት ወቅት ከተወካዮቹ ምክር ቤት አባላትም ጥያቄ ቀርቦላቸው ነበረ። የመጀመሪያው ጥያቄ በዚህ ዓመት ኮሪደር ልማት ይኖራል ወይ ተብለው ተጠይቀው ነበረ። ለዚህም የሰጡት መልስ በዚህ ዓመት ኮሪደር ብለን የምንጠራው ምንም አይነት ልማት አይኖርም፣ ነገር ግን በአንጻሩ ደግሞ የቤቶች ልማት ላይ ትኩረት በማድረግ ቤትና የውሃ አቅርቦት ላይ በዋናነት ትኩረት አድርገን እንሰራለን። የዚህ ዓመት ትልቁ ትኩረታችን ይሄ ነው የሚል መረጃ ሰጥተው ነበረ። ከዛ ጋር ተያይዞ የኮንዶሚኒየም ቤት ጉዳይ እንደ አዲስ እየተቀሰቀሰ ይገኛል። በዚህም ምክንያት እንግዲህ ላለፉት በርካታ ዓመታት በ1997 ዓመተ ምህረትና በ2005 ዓመተ ምህረት ዳግም ምዝገባ ጊዜም የተመዘገቡ ሁለቱም ቤት ፈላጊዎች ይህንን በተመለከተ ተስፋቸው እንደ አዲስ እየለመለመ ይገኛል። ይህንንም ተከትሎ እንደ አዲስ ቁጠባም የጀመሩ ሰዎች አሉ፣ ያለውንም ያስቀጠሉ ሰዎች አሉ። ያቋረጡት እንግዲህ እንዳቋረጡት ይቀራሉ ማለት ነው። እንዲያም ሆኖ ግን ይህን ሁኔታ ከምን መጣ የሚለውን ግን መረጃ ልስጣችሁ። በ2018 ዓመተ ምህረት መጨረሻ ላይ እንግዲህ የሚጠበቅ አንድ ሁነት አለ በሀገራችን፣ እሱም ምርጫ ነው። ምርጫ በመጣ ቁጥር እንዲህ አይነት ወሬዎች ላለፉት ዓመታት በጣም ተከስቶ ያውቃል። ካስታወሳችሁ በ2014 ዓመተ ምህረት የቤት ማውጣት ስነስርዓት ተከናውኖ ነበር አይደለ? ስለዚህ ከዛ በኋላ የወጣው የመጀመሪያው እጣም የሆነው እንግዲህ አሁን በዚህ ዓመት የቤት ልማት ፕሮጀክት ላይ ትኩረት እናደርጋለን ማለቱ ነው የአዲስ አበባ ከተማ አስተዳደር አዲስ የሚሆነው መረጃ። ስለዚህ ምርጫ በመጣ ቁጥር እንዲህ አይነት ተስፋዎች፣ እንዲህ አይነት ቃል ኪዳኖች የሚጠበቁ ናቸው። ይፈጸማሉ ወይ የሚለውን እንግዲህ የብልጽግና መንግስት በብዛት የሚናገረው ነገር ቃል በተግባር የሚል አስተሳሰብ አላቸው። ስለዚህ እስከ ዛሬም አንዳንድ ስራዎችን በተግባር አሳይቷል። ይህንን ሁኔታም በተግባር ያሳያሉ የሚል እምነት አለኝ። ስለዚህ ከሱ ጋር አያይዘን እናየዋለን። ካልሆነ ግን ተራ የምርጫ ቅስቀሳ አድርጎ መውሰድ ይቻላል ብዬ ነው የማስበው። ካሉት እሳቤዎች አንጻር ጠቅላይ ሚኒስትሩም ከሚናገሩት ነገር እንዲሁም ከንቲባዋም ከሚናገሩት ነገር ተነስተን ግን ቃላችን በተግባር የምናከናውነን ብለው አንዳንድ ፕሮጀክቶችን የምርም በተግባር ገልጸውት ስላሳዩን ምናልባትም በኮንዶሚኒየም ቤት ላይ በተለይም በቤት ግንባታ ዙሪያ ላይ መንግስት ሰፊ ትኩረት ሰጣለሁ ካለ ሰርተው ያሳያሉ ብለን እናስባለን። ይሄም እንደ አንድ አማራጭም እንደ እድልም መቁጠር ይገባል ብዬ አስባለሁ። ስለዚህ በዚህ ዙሪያ ላይ በተለይ የቁጠባ ሂደታችሁን 100% ያላቋረጣችሁ ሰዎች ቁጠባችሁን ብትቀጥሉ ጥሩ ነው። ምክንያቱም ለምርጫም ሆነ እንዲሁም ለህዝብ ታስበውም ይሁን ለምንም ይሁን ዋናው ቁም ነገሩ ቤት መገንባቱ ነው። ስለዚህ መንግስት ቁርጠኝነቱን ወስዶ እንደ ሌሎቹ ፕሮጀክቶች በቃሉ ገንብቶ የሚያስረክብ ከሆነ እድሉን መጠቀም ብልህነት ነው። ስለዚህ በቤት ግንባታው ላይ ተስፋ ሳትቆርጡ ገንዘባችሁን እያዋጣችሁ እስካሁን በዝግ አካውንት ውስጥ ገንዘባችሁን ገቢ እያደረጋችሁ የቀጠላችሁ ሰዎች ምንም ጥርጥር የለውም ግንባታው ተከናውኖ እጣ የሚወጣበት ወቅት ላይ ቅድሚያ በእጣ ውስጥ የመሳተፍ እድል የምታገኙት እናንተ ናችሁ። ቀጥሎ ደግሞ ምንም አይነት ወጪ ሳታረጉ ግን በተወሰነ ጊዜ አንዴ ስታስገቡ አንዴ ስታቋርጡ ያላችሁ ሰዎች ቢያንስ ይህ እስኪፈጸም ወራቶች ስለሚኖሩ በነዛ ወራቶች ያለማቋረጥ ወሩን እየጠበቃችሁ ገቢ ብታደርጉ ተፈጻሚ የመሆን እድሉ
ጥሩ ነው ብዬ አስባለሁ። ስለዚህ ይህንን ሁኔታ ቁብ ማስገባት ይገባቸዋል ብዬ አስባለሁ። ሌላኛው ደግሞ ከዚህ በፊት እንደነገርኳችሁ መንግስት አንድ የቤት ልማትን በሚያከናውንበት ጊዜ የተለያዩ ሞዳሊቲዎች እንዳሉ ነግሬያቸዋለሁ። አንደኛው በማህበር በማደራጀት ነው። የዛሬ 4 ዓመት አካባቢ ላይ ልክ እንደዚሁ ለቤት ፈላጊዎች በማህበር አደራጅቶ ነበረ። ቀደም ሲል በኮንዶሚኒየም የተመዘገቡ ባለ 1 ባለ 2 ባለ 3 መኝታ ቤት ብለው የተመዘገቡ ሰዎች በዚሁ ልክ እንደዚሁ በማህበር እንዲደራጁ ተደርጓል። እነዛ በማህበር የተደራጁ ማህበሮች በአዲስ አበባ ቤቶች ልማት ኮርፖሬሽን አካባቢ ስራዎች እየተሰሩ እንደሆነ መረጃው አለኝ። ስለዚህ እሱ ራሱን ችሎ የሚሄድ ነው። ሁለተኛው ደግሞ ሞዳሊቲ ከግል ጋር በጥምረት የሚሰራ ነው። እሱም 70-30 የሚባለው ነው። በ70-30 ቤቶች ልማት መርሃ ግብር ላይ ወደ 30 የሚጠጉ በቤት ልማት ላይ የተሰማሩ የግል ባለሀብቶች ከመንግስት ጋር ሽርክና ገብተው እየሰሩበት ያለ ሁኔታ አለ። ስለዚህ እነዚህም ሌላ አማራጭ ናቸው። ሶስተኛው ደግሞ ራሱ የቤቶች ልማት ኮርፖሬሽን የሚገነባቸው የኪራይ ቤቶችም እንዲሁም ደግሞ በጣም የሚተላለፉ ቤቶች ናቸው። እነዚህ ወደ 56 ቢሊዮን የኢትዮጵያ ብር ዕዳ የተሸከመው የአዲስ አበባ ቤቶች ልማት ኮርፖሬሽን አሁን ላይ ዕዳው እየተቃለለ ስለመሆኑ እየተናገረ ይገኛል። ከዛም ጋር ተያይዞ ዕዳው ሙሉ በሙሉ ባይዘጋም የዕዳ ማቃለል ጋር ተያይዞ ግን የተወሰኑ ቤቶችን የመገንባት ኃላፊነት ሊኖረው ይችላል። ከዚህ ቀደም እንደምታውቁት የአዲስ አበባ ቤቶች ልማት ኮርፖሬሽን የሚሰራቸው ቤቶችን በዋናነት በከተማ ልማት ውስጥ በተለያዩ የልማት ተነሺ ተብለው ከከተማው የሚነሱ ሰዎች በምትክ የሚሰጣቸው የቤት ሁኔታ እንደሆነ ይነገራል። በተዘዋዋሪም ደግሞ ለከተማ ውስጥ ለሚሰሩ የመንግስት አገልጋዮች ማለትም ሰራተኞችም ቤቱ የሚሰጥበት አለ። አንዳንድም ደግሞ ለካድሬዎችም የሚሰጡ ናቸው ተብሎ ስሞታም የሚቀርብባቸው ቤቶች አሉ። እንዲያም ሆኖ ግን አሁንም ቤት መገንባቱ አይቀርም፣ መንግስትም ቤት ማግኘቱ አይቀርም። በተለይ በአመቱ መጨረሻ ላይ ቤቶቹን እንደምንም እንደሚፈልጋቸው ጠብቃለሁ። ስለዚህ አግኝቷቸው ለማን ይሰጣቸዋል፣ እንዴት ያስተላልፋቸዋል የሚለውን ራሱ መንግስት በይፋዊ መግለጫ እስከሚሰጥ ድረስ ምንም አይነት መረጃ ከመስጠት እቆጠባለሁ። እንዲያም ሆኖ ግን የመጣው ወይም የተሰማው ነገር ግን ቤት አገኛለሁ ብላችሁ ለዘመናት ስትቆጥቡ ላላችሁ ተመልካቾቻችን በጎ ተጽዕኖ ያለው ስለሆነ ቁጠባችሁን እንድትቀጥሉ በዚሁ አጋጣሚ ለመግለጽ ነው። ራሱ የቤቶች ልማት ኮርፖሬሽን የሚገነባቸው የኪራይ ቤቶችም እንዲሁም ደግሞ በጣም የሚተላለፉ ቤቶች ናቸው። እነዚህ ወደ 56 ቢሊዮን የኢትዮጵያ ብር ዕዳ የተሸከመው የአዲስ አበባ ቤቶች ልማት ኮርፖሬሽን አሁን ላይ ዕዳው እየተቃለለ ስለመሆኑ እየተናገረ ይገኛል። ከዛም ጋር ተያይዞ ዕዳው ሙሉ በሙሉ ባይዘጋም የዕዳ ማቃለል ጋር ተያይዞ ግን የተወሰኑ ቤቶችን የመገንባት ኃላፊነት ሊኖረው ይችላል። ከዚህ ቀደም እንደምታውቁት የአዲስ አበባ ቤቶች ልማት ኮርፖሬሽን የሚሰራቸው ቤቶችን በዋናነት በከተማ ልማት ውስጥ በተለያዩ የልማት ተነሺ ተብለው ከከተማው የሚነሱ ሰዎች በምትክ የሚሰጣቸው የቤት ሁኔታ እንደሆነ ይነገራል። በተዘዋዋሪም ደግሞ ለከተማ ውስጥ ለሚሰሩ የመንግስት አገልጋዮች ማለትም ሰራተኞችም ቤቱ የሚሰጥበት አለ። አንዳንድም ደግሞ ለካድሬዎችም የሚሰጡ ናቸው ተብሎ ስሞታም የሚቀርብባቸው ቤቶች አሉ። እንዲያም ሆኖ ግን አሁንም ቤት መገንባቱ አይቀርም፣ መንግስትም ቤት ማግኘቱ አይቀርም። በተለይ በአመቱ መጨረሻ ላይ ቤቶቹን እንደምንም እንደሚፈልጋቸው ጠብቃለሁ። ስለዚህ አግኝቷቸው ለማን ይሰጣቸዋል፣ እንዴት ያስተላልፋቸዋል የሚለውን ራሱ መንግስት በይፋዊ መግለጫ እስከሚሰጥ ድረስ ምንም አይነት መረጃ ከመስጠት እቆጠባለሁ። እንዲያም ሆኖ ግን የመጣው ወይም የተሰማው ነገር ግን ቤት አገኛለሁ ብላችሁ ለዘመናት ስትቆጥቡ ላላችሁ ተመልካቾቻችን በጎ ተጽዕኖ ያለው ስለሆነ ቁጠባችሁን እንድትቀጥሉ በዚሁ አጋጣሚ ለመግለጽ ነው። ስለተመለከታችሁኝ ከልብ አመሰግናለሁኝ። በሌላ ቪዲዮ እንዲሁ አይነት መረጃዎችን አጣርቼ በትክክል ሚዛኑን አስጠብቄ ወደ እናንተ አቀርባለሁ። ለዛሬው ግን በዚህ ቆየን። ቻው።